የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላት ሲሆን እነዚህም ፊደላት በተለያየ መልክ በመቁጠር እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል እንድንለይ የሚያግዝ ቪዲዮ ነው ማለት ነው። ስለዚህ ፊደሉን በተለያየ መልክ አንድ ጊዜ ከመጀመሪያው ወደ መጨረሻው ወይም ደግሞ ከአንደኛው ወደ ሰባተኛው እንቆጥረዋለን። ይሄ ማለት ነው ከሀ ተነስተን እስከ ሆ እስከ ሰባተኛው እንቆጥራለን። በድጋሚ ደግሞ ከመጨረሻው ወደ መጀመሪያው ወይም ደግሞ ከሰባተኛው ወደ አንደኛው የእያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል እንድንለየው ማለት ነው። ስለዚህ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ። ስቀጥል ይህን ስቆጥረው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ቀጥሎ ያለኛው ደግሞ ከሰባተኛው ወደ አንደኛው ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ ቀጥሎ ያለው ይሄኛው ከአንደኛው ወደ ሰባተኛው ስንቆጥረው ማለት ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ ቀጥሎ ያለው ከሰባተኛው ወደ አንደኛው ማለት ነው። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እሺ ይሄ ደግሞ ሐመሩሃ ምንላት ናት። ከመጀመሪያው ወደ መጨረሻው ስቆጥረው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ቀጥሎ ያለው ይሄ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ከመጨረሻው ወደ መጀመሪያው ሲሄድ ደግሞ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ ከዚያ ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያው ሲሄድ ደግሞ ይሄን ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። እሺ ቀጥሎ ያለው ይሄ ሰ
ከአንደኛው ወደ ሰባተኛው ሲሄድ ሰ ሱ ሲ ሳ ሴ ስ ሶ። እሺ ይህን ደግሞ ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያ እየቆጠሩት ሰድ ሶ ስ ሴ ሳ ሲ ሱ ሳ። ቀጥሎ ያለው ይሄኛው ረ ከመጀመሪያው ወደ መጨረሻው ስቆጥረው ከመጀመሪያው ወደ መጨረሻው ማለት ነው። ረ ሩ ሪ ራ ሬ ር ሮ። እሺ ይሄኛው ደግሞ ከመጨረሻው ወደ መጀመሪያው ማለት ነው። ሮ ር ሬ ራ ሪ ሩ ራ። እሺ ቀጥሎ ያለችኛዋ እቺ ደግሞ ሰ ከመጀመሪያው ወደ መጨረሻው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። እሺ ይሄኛው ደግሞ ይሄ ከሰባተኛው ወደ አንደኛው ማለት ነው። ወይም ደግሞ ከመጨረሻው ወደ መጀመሪያው ሲሄድ ሶ ስ ሴ ሳ ሲ ሱ ሳ። እሺ ይችኛዋ ደግሞ ሸ ሸን ከመጀመሪያው ወደ መጨረሻው ከአንደኛው ወደ ሰባተኛው ሲሄድ ሸ ሹ ሺ ሻ ሼ ሽ ሾ። እሺ ቀጥሎ ያለህኛው ደግሞ ይሄ ከመጨረሻው ወደ አንደኛው ወይም ደግሞ ከሰባተኛው ወደ አንደኛው ማለት ነው። ሾ ሽ ሼ ሻ ሺ ሹ ሸ። እሺ ቀጥሎ ያለው ይሄኛው ይሄ ደግሞ ቀ ከአንደኛው ወደ ሰባተኛው ስቆጥረው ቀ ቁ ቂ ቃ ቄ ቅ ቆ። እሺ አሁን ደግሞ ከሰባተኛው ወደ አንደኛው ማለት ነው። ቆ ቅ ቄ ቃ ቂ ቁ ቀ። እሺ ቀጥሎ ያለህኛው ይሄ ደግሞ በ ከአንደኛው ወደ ሰባተኛው ቆጥረዋለሁ ማለት ነው። በ ቡ ቢ ባ ቤ ብ ቦ። እሺ ከዚያኛው ደግሞ ከሰባተኛው ወደ አንደኛው ማለት ነው። ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያው ቆጥራለሁ ማለት ነው። ቦ ብ
ቤ ባ ቢ ቡ በ። እሺ ቀጥሎ ያለችኛዋ ደግሞ ተ ከአንደኛው ወደ ሰባተኛው ስቆጥር ተ ቱ ቲ ታ ቴ ት ቶ። እሺ አሁን ደግሞ ከሰባተኛው ወደ አንደኛው ማለት ነው። ወይም ደግሞ ከመጨረሻው ወደ መጀመሪያው ሄዳለሁ። ቶ ት ቴ ታ ቲ ቱ ታ። እሺ ከዚያኛው ደግሞ ከመጀመሪያው ወደ መጨረሻው ቸ ሲባል ከመጀመሪያው ወደ መጨረሻው ሲሄድ ቸ ቹ ቺ ቻ ቼ ች ቾ። እሺ ይሄኛው ደግሞ ከሰባተኛው ወደ አንደኛው ማለት ነው። ቾ ች ቼ ቻ ቺ ቹ ቸ። እሺ ወደዚህኛው ስመጣ ደግሞ ወደዚህ ስመጣ ደግሞ ከአንደኛው ወደ ሰባተኛው ስንቆጥረው ከአንደኛው ወደ ሰባተኛው የ ዩ ይ ያ ዬ ይ ዮ። እሺ ከዚያ ይችኛዋ ሰባተኛው ወደ አንደኛው ማለት ነው። ዮ ይ ዬ ያ ይ ዩ የ። እሺ ቀጥሎ ያለው ይሄኛው ደግሞ ነ ከአንደኛው ወደ ሰባተኛው ሲሄድ ነ ኑ ኒ ና ኔ ን ኖ። እሺ ይሄኛው ደግሞ ከሰባተኛው ወደ አንደኛው ማለት ነው። ኖ ን ኔ ና ኒ ኑ ነ። እሺ ቀጥሎ ያለው ይሄኛው ኘ ከአንደኛው ወደ ሰባተኛው ስቆጥረው ኘ ኙ ኚ ኛ ኜ ኚ ኞ። እሺ ከዚያ ይሄኛው ደግሞ ከሰባተኛው ወደ አንደኛው ማለት ነው። ኞ ኚ ኜ ኛ ኚ ኙ ኘ። አ ኡ ኢ አ ኤ እ ኦ። እሺ ወደዚህኛው ስመጣ ደግሞ ይሄኛው ከመጨረሻው ወደ መጀመሪያው ማለት ነው። ወይም ደግሞ ከሰባተኛው ወደ አንደኛው ነው። ኦ እ
ኤ አ ኢ ኡ አ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ደግሞ ከ ይባላል። ከአንደኛው ወደ ሰባተኛው ስነድ ከ ኩ ኪ ካ ኬ ክ ኮ። እሺ ይሄ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ኮ ክ ኬ ካ ኪ ኩ ከ። እሺ ከዚያ ይሄ ደግሞ ከአንደኛው ወደ ሰባተኛው ሀ ሁ ሂ ሃ ሄ ህ ሆ። እሺ ይሄ ደግሞ ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያው ስንቆጥረው ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄም ከመጀመሪያው ወደ መጨረሻው ስንቆጥረው ማለት ነው። ወ ው ዊ ዋ ዌ ው ዎ። እሺ ከዚያ ይሄኛው ደግሞ ከሰባተኛው ወደ አንደኛው ማለት ነው። ከመጨረሻው ወደ መጀመሪያው ስንቆጥረው ደግሞ ወ ው ዌ ዋ ዊ ው ዎ። እሺ ይሄ ደግሞ ዘ ይባላል። በሁለት ቋሚ እና በአንድ አግዳሚ የተመሰረተው ፊደል ይህ ማን ይባላል? ዘ። ይህን ስንቆጥረው ዘ ዙ ዚ ዛ ዜ ዝ ዞ። እሺ ከዚያ ይሄኛው ደግሞ ከሰባተኛው ወደ አንደኛው ማለት ነው። ወይም ደግሞ ከመጨረሻው ወደ መጀመሪያው ስንሄድ ዞ ዝ ዜ ዛ ዚ ዙ ዛ። እሺ ቀጥሎ ያለው ይሄ ደግሞ ዠ ይባላል። ዠ ዠ ዡ ዢ ዣ ዤ ዥ ዦ። እሺ ይሄ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ከሰባተኛው ወደ አንደኛው ስንቆጥረው ደግሞ ዦ ዥ ዤ ዣ ዢ ዡ ዣ።
እሺ ቀጥሎ ያለው ይሄኛው ደግሞ ደ ይባላል። ደ ዱ ዲ ዳ ዴ ድ ዶ። እሺ ቀጥሎ ያለው ከሰባተኛው ወደ አንደኛው ስንቆጥረው ደግሞ ይሄኛው የደ ዘር ነው። ከሰባተኛው ተነስተን ደግሞ አሁን ስንቆጥረው ዶ ድ ዴ ዳ ዲ ዱ ዳ። እሺ ደግሞ ይሄኛው ጀ ይባላል። ጀ ከመጀመሪያው ወደ መጨረሻው ሲሄድ ወይም ደግሞ ከአንደኛው ወደ ሰባተኛው ስንቆጥረው ጀ ጁ ጂ ጃ ጄ ጂ ጆ። እሺ ከዚያ ደግሞ ከሰባተኛው ወደ አንደኛው ስንቆጥረው ደግሞ ጆ ጂ ጄ ጃ ጂ ጁ ጀ። እሺ ይሄኛው ደግሞ ማን ይባላል? ገ ይባላል። ገ። እሺ ስንቆጥረው ገ ጉ ጂ ጋ ጄ ግ ጎ። እሺ ከዚያ ይሄ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ከሰባተኛው ወደ አንደኛው ስንቆጥረው ደግሞ ጎ ግ ጄ ጋ ጂ ጉ ጋ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብትቆጥሩትና ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ሆሄ ድምፁን ቅርጹን በትክክል ማወቅ ትችላላችሁ ማለት ነው። እያንዳንዱን ሆሄ ድምፁን ቅርጹን ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ቀን፣ መልካም ጊዜ